ባለሀብቶችን፣ ሥራ አስኪያጆችንና ሠራተኞችን ሲያነጋግር ቢሮ ውስጥ ቁጭ ብለን እናዳምጣለን። ይህ ሰው ትምህርቱን ያቋረጠው በ13 ዓመቱ ሆኖ ሳለ የተማሩ ሰዎችን ሰብስቦ እየጠየቀ መመሪያ እየሰጠና እያዘዘ ነው። ቀጠሮ አስይዘው መጥተው ሐሳባቸውን ሳይቀበለው ሲቀር ይሸማቀቃሉ። ይህ ሰው ከብዙሃኑ ጋር ያልተመመ ነው። የራሱን መንገድ የመረጠና ሁሉም ሰው እንደዚያ ስለሚያደርግ እኛም እንደዚህ ማድረግ አለብን የሚለውን አባባል የተቃረነ፣ አይቻልም የሚለውን ቃል የጠላ ነው። እንዲሰራላችሁ የምትፈልጉት ነገር ካለ የምትችለው አይመስለኝም በሉት። ማይክና እኔ ስብሰባዎቹን በማዳመጥ ከትምህርት ቤት ካገኘነው በእጅጉ የላቀ ዕውቀት አግኝተናል። የማይክ አባት የትምህርት ምሁር አልነበረም፣ ነገር ግን የገንዘብ ምሁርና የተሳካለት ሰው ነበር። ሁሌም ደጋግሞ የሚነግረን ጎበዝ ሰው ከእርሱ የበለጠ ጎበዞችን መቅጠር የሚችል ነው እያለ ነበር። እናም ማይክና እኔ ለሰዓታት ጎበዝ ሰዎች ሲወያዩ የማዳመጥና የመማር ዕድል አገኘን። ይሁንና በዚሁ ትምህርታችን የተነሳ አስተማሪዎቻችን ከሚያነበንቡት የተለመደ መንገድ ጋር መጣጣም አልቻልንም። ያም ችግር ፈጠረ። አስተማሪው ጥሩ ውጤት ካላመጣችሁ በሥራ ዓለም ውጤታማ አትሆኑም በሚል ጊዜ ሁሉ ማይክና እኔ ቅንድባችንን እንሰቅላለን። የወጡ ደንብና መመሪያዎችን እንድናከብርና እንድንከተል ሲነገረን ይህ አይነቱ የማስተማር ሂደት ፈጠራን እንደሚያጓትት ተገነዘብን። ሀብታሙ አባታችን ትምህርት ቤቶች የሚያስተምሩት ጥሩ ቀጣሪዎችን ሳይሆን ጥሩ ተቀጣሪዎችን ለማፍራት ነው ይለን የነበረውን መረዳት ጀመርን። አልፎ አልፎ ማይክና እኔ የምንማረውን ነገር በሥራ ላይ እንዴት እንደምናውለው ብሎም ስለ ገንዘብ ለምን እንደማንማር አስተማሪዎቻችንን እንጠይቃቸው ነበር። ስለ ገንዘብ ለምናነሳው ጥያቄ ብዙ ጊዜ የሚሰጠን ምላሽ ገንዘብ ጠቃሚ እንዳልሆነና በትምህርታችን ከጎበዝን ገንዘቡ ተከትሎ እንደሚመጣ ነው። ስለ ገንዘብ ኃይል ይበልጥ እየገባን ሲመጣ ከአስተማሪዎቻችንና ከክፍል ጓደኞቻችን እየራቀን ሄድን። ምሁሩ አባቴ ስለ ውጤቴ እምብዛም አስጨንቆኝ አያውቅም። ለምን እንደሆነ ይገርመኛል። ነገር ግን በገንዘብ ዙሪያ መከራከር ጀምረናል። ዕድሜ 16 ሲደርስ ምናልባትም ከአባቴና ከእናቴ የተሻለ የገንዘብ መሠረት ነበረኝ። መጽሐፎችን አነባለሁ። የታክስ የሂሳብ ባለሙያዎችን፣ የጠበቆችን፣ የባንክ ሠራተኞችን፣ የሪል ስቴት ደላሎችን፣ የባለ ሀብቶችን ንግግር አዳምጣለሁ። አባቴ ግን የሚያወራው ከአስተማሪዎች ጋር ብቻ ነበር። አንድ ቀን አባቴ ቤታችን ከሁሉም የበለጠ ሀብቱ ስለመሆኑ እየነገረኝ ነበር። እኔ ቤትን ብዙም ጥሩ ያልሆነ ሀብት አድርጌን እንደማስበው ስናገር በመካከላችን የማያስደስት ክርክር ተካሄደ። ቤትን በተመለከተ ድሃው አባቴና ሀብታሙ አባቴ ያላቸው የአመለካከት ልዩነት ከዚህ በታች ያለው ሰንጠረዥ ላይ የሰፈረውን ይመስላል። አንደኛው አባቴ ቤቱ ንብረት ነው ብሎ ሲያስብ፣ ሌላኛው ግን ዕዳ እንደሆነ ያስባል። ድሃው አባቴ የቤት የገንዘብ ፍሰት ከዚህ በታች ባለው ሰንጠረዥ ላይ የተመለከተውን ይመስላል። ዛሬም ድረስ ቤት ንብረት አይደለም በሚለው ሐሳቤ በርካታ ተቃውሞዎች ይገጥሙኛል። ደግሞም ለበርካቶች የሕይወት ዘመን ሕልማቸውና ትልቁ ሀብታቸው እንደሆነም አውቃለሁ። የራስ ቤት ባለቤት መሆን ከምንም ይሻላል። ሰዎች ይህንን ጉዳይ በተለየ መነጽር እንዲመለከቱ ትጠይቃለሁ። እኔና ባለቤቴ ካለን የሚተልቅና የሚያምር ቤት ለመግዛት ካሰብን ከኪሳችን ገንዘብ የሚያስወጣ በመሆኑ ዕዳ ነው። የእኔም መከራከሪያ እዚህ ላይ ነው። ጥሩ ቤት የስሜት ጉዳይ በመሆኑ በርካቶች በሐሳቤ እንዲስማሙ አልጠብቅም። በገንዘብ ጉዳይ ደግሞ ስሜት ከፍ ሲል ንቃት ዝቅ ይላል። ከልምዴ እንደማውቀው ገንዘብ እያንዳንዱን ውሳኔ ስሜታዊ የሚያደርግበት መንገድ አለው። አንደኛ፣ ስለ ቤቶች ስናወራ በርካቶች ንብረታቸው ላልሆነ ቤት ዕዳ ከፋይ ሆነው እንደሚኖሩ እናያለን። በሌላ አገላለጽ አብዛኞቹ በተወሰኑ ዓመታት ልዩነት አዲስ ቤት እየገዙ የ30 ዓመት ዕዳ ውስጥ ራሳቸውን ይዘፍቃሉ። ሁለተኛ፣ የአፈርና ጣራ ግብር። የባለቤቴ ወላጆች በእርጅና ዘመናቸው
የቤታቸው ግብር በወር ወደ $1000 ከፍ ስላለባቸው ቤታቸውን ለቀው ለመውጣት ተገደዋል። ሶስተኛ፣ የቤቶች ዋጋ ሁሌም እያደገ አይሄድም። በ1997 በሚሊዮን ዶላሮች የሚያወጡ ቤቶች የነበራቸው ጓደኞች ነበሩኝ። ዛሬ ቤቶቹ $700,000 በላይ አያወጡም። አራተኛ፣ ከኪሳራዎች ሁሉ የሚልቁት አጋጣሚን ካለመጠበቅ የሚመነጩ ናቸው። ገንዘብህ በሙሉ በቤትህ ከተያዘብህ የምትንቀሳቀስበት ብር ስለማይኖርህ ለብድርና ከአቅም በላይ ለመስራት ትገደዳለህ። ወጣት ጥንዶች በመጀመሪያዎቹ ዓመታት በንብረታቸው ላይ ትኩረት ሰጥተው ቢሰሩ ኖሮ ልጆቻቸው ለኮሌጅ በሚበቁባቸው ዘመናት ነገሮች ይቀሉላቸው ነበር። ንብረቶቻቸው አድገው ወጪዎቻቸውን በቀላሉ ለመሸፈን ያስችሏቸዋልና። ብዙ ጊዜ ግን ቤት ለረጅም ዘመን ተከፍሎ የማያልቅ ዕዳ የሚያመጣ ንብረት ከመሆን አያልፍም። ስናጠቃልለው በሕይወት የመጀመሪያዎቹ ዘመናት የቤት ባለቤት ለመሆን መወሰን ሰዎችን ቢያንስ በሦስት ዓይነት መልኩ ተጽዕኖ ያሳድርባቸዋል። አንደኛ፣ ሌሎች ንብረቶቻቸውን ማሳደግ የሚችሉበት ጊዜ ያሳጣቸዋል። ሁለተኛ፣ ከቤቱ ጋር በተያያዘ የሚወጡ የጥገናና ማስዋቢያ ወጪዎች ለሌላ ሥራ መዋል ሲቻል ብዙ ገንዘብ ይባክናል። ሦስተኛ፣ የትምህርት እጦት። ብዙ ጊዜ ሰዎች ቤታቸውን ዋነኛና ትልቁ ሀብታቸው አድርገው ስለሚቆጥሩት ገንዘባቸውን በሙሉ እዚያ ላይ ያውሉና በሌሎች የንግድ ዘርፎች ላይ የሚሳተፉበት አቅም ያጣሉ። ይህም የንግድ ልምድ እንዳይኖራቸው ያደርጋቸዋል። እያልኩ ያለሁት ቤት አትግዙ አይደለም። እኔ የምለው በንብረትና በዕዳ መካከል ያለውን ልዩነት ተገንዘቡ ነው። ካለኝ የተሻለ ቤት ስፈልግ የማደርገው ተጨማሪውን ወጪ ለመሸፈን የሚያስችለኝን ገንዘብ የሚያስገኝልኝን ንግድ መጀመር ነው። የምሁሩ አባቴ የገንዘብ ፍሰት መረጃ የገንዘብ አዙሪት ውስጥ የገቡ ሰዎችን ሁነት ከምንም በላይ የሚያስረዳ ነው። ገቢው ባደገ መጠን ወጪዎቹም እያደጉ በመሄድ መቼም ቢሆን ንግድ ላይ የሚያውለው ገንዘብ እንዳይተርፈው ያደርጋሉ። በዚህም የተነሳ ሁሌም ዕዳው ከንብረቱ በላይ ሆኖ ይቀጥላል። የሚቀጥለው ሰንጠረዥ ይህንኑ ፍንትው አድርጎ ያሳየናል። የምሁሩ አባቴ የገንዘብ ፍሰት ሪፖርት። በአንጻሩ የሀብታሙ አባቴ የገንዘብ ሪፖርት የሚያሳየው ኑሮን ንብረቱን በማሳደግና ዕዳውን በመቀነስ እንዳሳለፈ ነው። የሀብታሙ አባቴ የገንዘብ ፍሰት ሪፖርት። የሀብታሙ አባቴ የገንዘብ ፍሰት ሪፖርት ሀብታሞች ለምን የበለጠ ሀብታም እየሆኑ እንደሚሄዱ የሚያስረዳ ነው። ንብረቱ ዕዳውን ሸፍኖ ትርፋማ የሆነ ንግድ ላይ መዋል የሚችል በቂ ገንዘብ ይተርፋል። ንብረቱ እያደገ ስለሚሄድ ገቢውም በዚያው መጠን እየጨመረ ይሄዳል። በሀብት ላይ ሀብት ለምን እንደሚደራረብ የሚያሳይ ሰንጠረዥ። መካከለኛ ገቢ ያላቸው ሰዎች ሁሌም ራሳቸውን በገንዘብ ችግር ውስጥ ነው የሚያገኙት። ቀዳሚው ገቢያቸው ደሞዝ በመሆኑ ደሞዛቸው ሲያድግ ግብሩም አብሮ ያድጋል። በሌላም በኩል ገቢያቸው ሲያድግ ወጪዎቻቸውም በዚያኑ መጠን ከፍ ይላሉ። የማይወጣበት አዙሪት ማለት ይህ ነው እንግዲህ። ትርፍ በሚያስገኙ ንግዶች ላይ እንደ መሳተፍ ቤታቸውን እንደ ትልቅ ንብረት በመቁጠር ዕድሜያቸውን ይገፋሉ። መካከለኛ ገቢ ያላቸው ሰዎች አዙሪት በሰንጠረዥ። ይህንን አይነቱ ቤትን እንደ ውጤታማ የንግድ ሥራ መቁጠርና ደሞዝ ሲጨምር የተሻለ ቤት መግዛት ይቻላል የሚለው ፍልስፍና ነው እንግዲህ የዚህ ዘመን በዕዳ የተዘፈቀ ማህበረሰብ የፈጠረው። ይህ አይነቱ የገንዘብ አወጣጥ በርካታ ቤተሰቦችን ወደ በለጠ ዕዳና የገንዘብ አቅም መዋዠቅ ያስገባቸዋል። እንዲህ አይነቱ አደጋው የበዛ ኑሮ በገንዘብ ነክ ዕውቀት ማነስ የሚከሰት ነው። በ1990ዎቹ የተከሰተው በርካታ የሥራ ቦታዎች የመታጠፍ ክስተት
መካከለኛ ገቢ ያላቸው ሰዎች ያልተረጋጋ የገንዘብ መሠረት ላይ እንደሆኑ ያሳየ ነው። በድንገት የኩባንያ ጡረታ በ401K ዕቅድ ተተካ። ማኅበራዊ ዋስትና ችግር ውስጥ በመውደቁ እንደ ጡረታ መውጫ መንገድ ማገልገል አልቻለም። እናም መካከለኛ ገቢ ባላቸው ሰዎች ዘንድ መረበሽ ሆነ። ጥሩ ነገር እነዚህ ሰዎች ዛሬ እውነታውን ተመልክተው የጋራ አክሲዮኖችን መግዛት ጀምረዋል። አሁን የባለ መካከለኛ ገቢ ሰዎችን ፍላጎት ለማርካት በርካታ አክሲዮን ማኅበራት እየተቋቋሙ ነው። የአክሲዮን ማኅበራት ተፈላጊ የሚሆኑበት ምክንያት አስተማማኝ ናቸው ተብሎ ስለሚታሰብ ነው። አብዛኞቹ የአክሲዮን ገዢዎች በግብርና በዕዳ የተጨናነቁ እንዲሁም ለልጆቻቸው የኮሌጅ ክፍያ በማጠራቀም የተጠመዱ ናቸው። ስለዚህ ንግድ እንዴት እንደሚካሄድ ለመማር ጊዜ ስለሌላቸው በማኅበሩ ሥራ አስኪያጅ ምክርና ዕውቀት ይመራሉ። ደግሞም እነዚህ ንግዶች በርካታ ዘርፎች ስላሏቸው አስተማማኝ መስለው ይታያሉ። የተማሩት ባለመካከለኛ ገቢ ቡድኖች ብዙ አደጋ የሌለበት ንግድ ላይ በመሰማራት ያምናሉ። ባለመካከለኛ ገቢ ሰዎች የሚገጥማቸው አደጋ ምንጩ አስቀድመው ስለ ገንዘብ ትምህርት ባለማግኘታቸው ነው። አደጋ የሚጋፈጡበት ምክንያት የገንዘብ አቋማቸው የማያስተማምን በመሆኑ ነው። የገቢና ወጪ ሚዛናቸው የተዛባ ነው። ብቸኛው የገቢ ምንጫቸው ደሞዛቸው ነው። ሕይወታቸው ሙሉ በሙሉ በቀጣሪዎቻቸው ላይ የተመሠረተ ነው። እናም ጥሩ የንግድ ዕድሎች ሲመጡ እነዚህ ሰዎች ሊጠቀሙባቸው አይችሉም። ጠንክረው ሰርተው ከሚያገኙት ገንዘብ ከፍተኛ ግብር ስለሚከፍሉና በዕዳ የተዘፈቁ በመሆናቸው በገንዘባቸው ምንም መሞከር አይፈልጉም። በዚህ ክፍል መጀመሪያ ላይ እንዳመለከትኩት ከሁሉም የሚበልጠው መመሪያ በንብረትና በዕዳ መካከል ያለውን ልዩነት ማወቅ ነው። ልዩነታቸውን ከተገነዘብክ ትኩረትህን ገቢ የሚያስገኙ ንብረቶችን በመግዛት ላይ አድርግ። የሀብትን ጉዞ ለመጀመር የተሻለው መንገድ እሱ ነው። ይህንን ማድረግህን ስትቀጥል የንብረትህ መጠን እያደገ መሄድ ይጀምራል። ዕዳዎችህና ወጪህ ዝቅ ብለው እንዲቆዩ አድርግ። እንደዚያ ስታደርግ ወደ ንብረትነት ፈሰስ የሚያድገው የገንዘብ መጠን ከፍ ይላል። በሂደትም የንብረትህ መጠን በጣም ከፍ ስለሚል አስጊ የሚባሉትን የንግድ ዘርፎች ጭምር መመልከት ትችላለህ። ከ100 እስከ የትየለሌ ትርፍ የሚያስገኙ ንግዶችን፣ ከ5000 ብር ወደ ሚሊዮን የሚሻገሩ ንግዶችን፣ መካከለኛ ገቢ ያላቸው ሰዎች አደጋ አለባቸው የሚሏቸውን ንግዶች አደጋ ያለበት ንግዱ አይደለም። አደጋው ሰዎች ስለ ገንዘብ ያላቸው የእውቀት መጠን ነው። ብዙሃኑ የሚሠራውን ከሠራህ የምታገኘው የሚከተለውን ሰንጠረዥ ነው። ቤት እንዳለውና ተቀጥሮ እንደሚሰራ ሰው የሥራ ሂደት በአጠቃላይ የሚከተለውን ነው የሚመስለው። አንደኛ፣ ለሌላ ሰው እየሰራህ ነው። አብዛኞቹ ተቀጥረው የሚሰሩ ሰዎች ባለሀብቶችን ወይም የባለ አክሲዮኖችን ሀብት በመጨመር ላይ ናቸው። የአንተ ጥረትና ስኬት የባለቤቱን ስኬት ነው። ሁለተኛ፣ ለመንግሥት እየሰራህ ነው። መንግሥት ደሞዝህን ከመቀበልህ በፊት የራሱን ድርሻ ይወስዳል። ጠንክረህ በሠራህ መጠን መንግሥት የሚወስደውን ድርሻ ከፍ ታደርጋለህ። ሦስተኛ፣ ለባንክ እየሰራህ ነው። ከግብር መልስ ምናልባትም ትልቁ ወጪህ የባንክ ብድርና የክሬዲት ካርድ ወጪዎችህን መክፈል ነው። ዝም ብሎ ጠንክሮ የመስራት ችግሩ ከላይ የተጠቀሱት ሦስቱ ባለድርሻዎች ጉልበትህን የሚበዘብዙበት መጠንም
ከፍ ይላል። የሥራ ትጋትህ አንተንና ቤተሰብህን ተጠቃሚ የሚያደርግበትን መንገድ መማር አለብህ። በራስህ ጥቅም ላይ ለማተኮር ከወሰንክ በኋላ ግብህን የምታስቀምጠው እንዴት ነው? ብዙ ሰዎች ሙያቸው ላይ በመቆየት በደሞዛቸው ንብረት ለማፍራት ይሞክራሉ። የንብረታቸው መጠን ከፍ ሲል ስኬታቸውን የሚለኩት እንዴት ነው? ሰዎች ሀብታም መሆናቸውን የሚያውቁት መቼና እንዴት ነው? ንብረትና ዕዳን በተመለከተ የራሴ ትርጉም እንዳለኝ ሁሉ ለሀብትም የራሴ ትርጉም አለኝ። ለነገሩ ፋለር ከተሰኘ ሰው የወሰድኩት ነው። በ1961 አርክቴክቶችን ሁሉ ባስገረመ መልኩ ጂኦዴስክ ዶም ለተሰኘ ሥራው የባለቤትነት መብት ጥያቄ አቀረበ። ባቀረበው ማመልከቻ ውስጥ ግን ስለ ሀብት አንድ ነገር ብሎ ነበር። መጀመሪያ ሲያዩት ግራ የሚያጋባ፣ ደጋግመው ሲያነቡት ግን ትርጉም የሚሰጥ ነገር ነው። ሀብት ማለት የአንድ ሰው ካሁን በኋላ ሊቆይባቸው የሚችላቸው ቀናት ብዛት ነው። ወይም ባጭሩ ዛሬ ሥራ ባቆም ለምን ያህል ቀናት መኖር እችላለሁ? ንብረትና ዕዳ ተቀናንሰው ከሚሰጡት የተጣራ ሀብት ከሚባለው መግለጫ ይልቅ ይሄኛው ቅልብጭ ያለ ምላሽ ይሰጣል። ሀብት ንብረትህ ወጪህን ምን ያህል መሸፈን ይችላል እንደማለት ነው። አስረጂ ምሳሌ እንጥቀስ። ከንብረቶቼ በወር $1000 ገቢ አለኝ። ወርሃዊ ወጪዬ ደግሞ $2000 ነው። ሀብቴ ምን ያህል ነው? ወደ ፋለር ትርጉም እንመለስ። ለምን ያህል ቀናት መቆየት እችላለሁ? 30 ቀናት ያሉትን ወር ብንወስድ ለ15 ቀናት የሚሆን ገንዘብ አለኝ። የወር ወጪዬን $2000 የሚሸፍን ገቢ ከንብረቶቼ ማግኘት ስችል ያኔ ከድህነት እወጣለሁ። ከድህነት ወጥቻለሁ፣ ግን ሀብታም አይደለሁም። አሁን ወጪዎቼን በሙሉ ሊሸፍን የሚችል ገቢ ከንብረቶቼ እያገኘሁ ነው። በዚህ ሁኔታ ለመቀጠል ወጪዎቼን መጨመር ስፈልግ በቅድሚያ ከንብረቶቼ የሚገኘውን ገቢ ማሳደግ አለብኝ። እዚህ ነጥብ ላይ ነው እንግዲህ ከደሞዜ ተጽዕኖ ነፃ መሆኔ የሚታየው። ዛሬውኑ ሥራ ባቆም ወርሃዊ ወጪዎቼን ከንብረቶቼ በማግኘት ገቢ መሸፈን እችላለሁ። ቀጣዩ ግቤ ከወጪዎቼ የሚተርፈውን ገንዘብ መልሶ ንብረት በማፍራት ላይ ማዋል ነው። ወጪዎቼን ከንብረቶቼ ከማገኘው ገቢ ያነሱ አድርጌ ማቆየት እስከቻልኩ ድረስ ሀብታም እየሆንኩ እሄዳለሁ። ገቢዎቹም የእኔን ቀጥተኛ ጉልበት ወይም ተሳትፎ የማይጠይቁ ይሆናሉ። ይህንን አይነት ሂደት ሲቀጥል ሀብታም ለመሆን መንገድ ላይ ነኝ። ትክክለኛው የሀብታምነት ትርጉም እንደየሰው ይለያያል። መቼም ቢሆን ግን ከሚገባው በላይ ሀብታም ልትሆን አትችልም። የሚከተሉትን ነገሮች ልብ በላቸው። ሀብታሞች ንብረት ይገዛሉ፣ ድሆች ወጪ ብቻ ነው ያላቸው። መካከለኛ ገቢ ያላቸው ሰዎች ዕዳ እየገዙ ንብረት ነው ብለው ያስባሉ። ታዲያ የራሴ ጥቅም ላይ የማተኩረው እንዴት ነው? የማክዶናልድ መስራችን አዳምጡት። ምዕራፍ 4 ሦስተኛው ትምህርት። ያለህበትን ቢዝነስ እወቅ። የማክዶናልድ ኩባንያ መስራች የነበረው ሬይ ክሮክ እንደ ኤሮፓውያን አቆጣጠር በ1974 ዓ.ም በዩናይትድ ስቴትስ ኦስቲን ውስጥ በሚገኘው የቴክሳስ ዩኒቨርሲቲ ቢዝነስ አስተዳደር የማስተርስ ወይም ኤምቢኤ ተማሪዎች ንግግር እንዲያደርግ ተጋብዞ ነበር። የኔ የልብ ጓደኛዬ ኬዝ ኩኒንግሃም በወቅቱ በቢዝነስ አስተዳደር የማስተርስ ተማሪ ነበር። ሬይ በዕለቱ ማራኪና ጥልቅ የቢዝነስ ተሞክሮን የተመለከተ ንግግሩን ካቀረበ በኋላ ከተማሪዎቹ የቀረበለትን የቢራ ግብዣ በማክበር ተቀበለ። የመዝናኛ ዝግጅቱ እየተካሄደ በነበረበት ወቅት ሬይ ተማሪዎቹን እኔ የምሠራውን ቢዝነስ እስኪ ንገሩኝ በማለት ጥያቄ ያቀረበላቸው። ጓደኛዬ ኬዝ እንደነገረኝ ከሆነ ተማሪዎቹ ጥያቄውን እንደሰሙ በጥያቄው ተገርመው በሙሉ ነው በሳቅ የተንከተከቱት። ብዙዎቹ ተማሪዎች እንዲያውም ሬይ በጥያቄው ሆነ ብሎ እያሞኛቸው እንደሆነ አስበዋል። ለጥያቄው መልስ ያላገኘው ሬይ በድጋሚ የምሠራበትን ቢዝነስ ንገሩኝ
ብሎ ጠየቃቸው። ተማሪዎቹ አሁንም በድጋሚ ሳቁ። በመጨረሻም አንድ ደፋር ተማሪ ሬይ፣ እንደው ማን ይሙትና አንተ የሃምበርገር ቢዝነስ እንደምትሠራ የማያውቅ ይኖራል? በማለት ጠየቀው። ሬይ ጉሮሮውን እያጣራ አዎ፣ እንዲህ ብላችሁ መልስ እንደምትሰጡኝ አስቤያለሁ በማለት ዝም አለና እንደገና ፈጠን ብሎ ክቡራንና ክቡራት፣ እኔ በሃምበርገር ቢዝነስ ውስጥ አይደለም የምሠራው፣ የእኔ ቢዝነስ የሪል ስቴት ልማት ነው ብሎ ተናገረ። ኬዝ እንደነገረኝ የማክዶናልድ መስራቹ ሬይ የራሱን የቢዝነስ ምልከታን ሲገልጽ የጊዜ አጠቃቀሙ የሚገርም ነበር። ሬይ በቢዝነስ ዕቅድ ውስጥ በቅድሚያ ትኩረት ያደረገው የሃምበርገር ቢዝነሱን ፍራንቻይዝ ለማድረግ ነበር። ወይም በፍራንቻይዝ አሰራር አንድ ትርፋማ ቢዝነስን ሌሎች የቢዝነሱን ስምና መላውን አሰራር ተከትሎ በሕጋዊ ስምምነት የሚካሄድ ጥምር ቢዝነስ ነው። በዚህም እያንዳንዱ ፍራንቻይዝ የተደረገው ቢዝነስ የት አካባቢ መሆን እንዳለበት አልጠፋውም። በተለይ ደግሞ የሪል ስቴት የሚባል አካባቢ ፍራንቻይዝ በሚያደርገው ቢዝነስ ስኬታማ እንዲሆኑ ትልቁን ሚና ሊጫወት ችሏል። በዋነኝነት ሬይ የሃምበርገር ቢዝነሱን ፍራንቻይዝ የሚያደርግላቸው ወገኖች ክፍያ የሚፈጽሙት ለሃምበርገር ቢዝነሱ ብቻ ሳይሆን ከሬይ የሪል ስቴት ልማት በሚገዙት ሱቅ የመሬት ክፍያ ይፈጽማሉ። በአሁኑ ወቅት ማክዶናልድ በመላው ዓለም ትልቁን የሪል ስቴት ብቸኛ ባለቤትነት የሚደርስበት የለም። በዚህም ከካቶሊክ ቤተ ክርስቲያን ሁሉ ሳይቀር ይበልጣል። በዚህም የተነሳ ማክዶናልድ አሜሪካ ብቻ ሳይሆን በሌሎችም በርካታ ሀገሮች ዋና ዋና የቢዝነስ እንቅስቃሴ በተጧጣፈባቸው ከተሞች ውስጥ የሚገኙ ውድ ቦታዎች ባለቤትም ጭምር ነው። እንደ ኬዝ ገለጻ በሕይወት ውስጥ ካገኛቸው በጣም ጠቃሚ ዕውቀቶች የገበየው የዚያን ዕለት ነበር። በአሁኑ ወቅት ኬዝ የመኪና እጥበት አገልግሎት የሚሰጡ ቦታዎች ባለቤት ሆኗል። ነገር ግን የኬዝ ቢዝነስ የሪል ስቴት ልማት ቢሆንም በእነዚህ በለሙ ሪል ስቴቶች ውስጥ የመኪና እጥበት አገልግሎትን በስፋት ለማካሄድ አስችሎታል። ከዚህ በፊት የነበረው ምዕራፍ ሲጠናቀቅ የቀረበው ዲያግራም ውስጥ እንደተገለጸው በርካታ ሰዎች የሚሰሩት ለሌላ ሰው እንደሆነ ቢያስቡም የሚሰሩት ለራሳቸው ነው። በቅድሚያ ለኩባንያው ባለቤት ይሰራሉ። በመቀጠልም ለመንግስት ይሰራሉ። በታክስ መልክ ይከፍላሉ። በመጨረሻም ለባንኮች ነው የሚሰሩት። የራሳቸው መኖሪያ ቤት እንዲኖራቸው ከባንኮች ጋር ውል ይፈጽማሉ። ልጅ በነበርኩበት ወቅት የማክዶናልድ ሱቅ በቅርባችን የለም ነበር። ከዚያም ሀብታሙ አባቴ ለእኔና ማይክ ሊያስረዳን የፈለገው የማክዶናልዱ መስራች ሰውዬ የቴክሳስ ዩኒቨርሲቲ አስመልክቶ የተናገረውን መሠረት ያደረገ ነበር። ይህም ምስጢር ሀብታሞችን የተመለከተ ነው። ይህ ምስጢር የራስህን ቢዝነስ ቅረጽ የሚለው ነው። ገንዘብ ለማግኘት የሚደረግ ልፋት ወይም ግብ ዘወትር በቀጥታ የሚገናኘው የመጨረሻ ውጤቱም ሰዎች መላ ሕይወታቸውን ሁሉ አንድን ሰው ለማገልገል ከማዋል ጋር ሲገናኝ ነው። እንዲያውም ብዙዎች ቀኑን ሙሉ ሰርተው ከሥራ ሲወጡ በእጃቸው ላይ ቤሳቤስቲን የላቸውም። አዎ፣ የአንድ ምስል ዋጋ ከሺህ ቃላቶች በላይ ይበልጣል። ከዚህ በታችም የቀረበው ምስልም የገቢ መረጃዎችንና የወጪና የቀሪ ሂሳቦችን የሚያሳይ ሲሆን የሬይ ካርልንም ምክር በሚገባ የሚገልጹ ናቸው። በአሁኑ ወቅት እየተሰራበት የሚገኘው የትምህርት አሰጣጥ ስልት ትኩረት የሚያደርገው ወጣቶች ከትምህርት በኋላ ጥሩ ገቢ የሚያስገኝ ሥራ እንዲያገኙ ክህሎታቸውን ማሳደግ ላይ ነው። የእነዚህ ወጣቶች ሕይወት የሚሽከረከረው በሚያገኙት ደሞዝ ዙሪያ ብቻ ነው። ወይ ቀደም ተብሎ እንደተነገረው ትኩረት የሚያደርጉት የገቢያቸውን ዝርዝር በሚያሳውቀው አምድ ላይ ብቻ ነው። እነዚህ ወጣቶች በትምህርት ቤቶች ውስጥ የአካዳሚ ክህሎታቸውን ካሳደጉ
ተጨማሪ የሙያ ባለቤት እንዲሆኑ ወደሚያደርጓቸው ከፍተኛ የትምህርት ተቋማት ይሄዳሉ። ከዚያም መሐንዲስ፣ ሳይንቲስት፣ የፖሊስ ኦፊሰር፣ አርቲስት ወይም ጸሐፊ ወዘተ በመሆን ጥናት ይጀምራሉ። በዚህ የሙያ ክህሎት ደግሞ እነዚህ ወጣቶች የሥራ ኃይል በመሆን ገንዘብ ለማግኘት ሲሉ ብቻ ሥራ ይገባሉ። እዚህ ጋር በዋነኝነት መዘንጋት የሌለበት በሰዎች ሙያና ቢዝነስ መካከል ሰፊ ልዩነት መኖሩን ነው። ዘወትር ሰዎችን ቢዝነስህ ምንድን ነው በማለት ስጠይቃቸው በአንድ ወቅት አንዱ እኔ የባንክ ሰው ነኝ ብሎኛል። ከዚያም የራስህ ነው ባንኩ ብዬ ስጠይቀው አይ የምሰራው እዚያ ነው ብሎ መለሰልኝ። እዚህ ጋር የምንረዳው ሰዎች በሙያና በቢዝነስ መካከል ያልገባቸው ነገር መኖሩን ነው። በሙያቸው የባንክ ሰራተኞች ሊሆኑ ቢችሉም አሁንም ድረስ የራሳቸው የሆነ ቢዝነስ መፍጠር ይገባቸዋል። የማክዶናልድ መስራቹ ሮይ ግን በባለሙያነቱና በቢዝነስ መካከል ያለውን ልዩነት ጠንቅቆ የተረዳ ነው። የእሱ ባለሙያነት ምንጊዜም ቢሆን አንድ አይነት ብቻ ነው። አዎ፣ በሙያው የሽያጭ ሰራተኛ ነው። በአንድ ወቅት የወተት ማቀናበሪያ ማሽንን ሲሸጥ ቢቆይም ብዙም ሳይቆይ የራሱን የሃምበርገር ንግድ ፍራንቻይዝ እያደረገ ለሌሎች ቢዝነሱን መሸጥ ጀመረ። በዚህ ሁኔታ የሬይ ሙያ የሃምበርገር ቢዝነስን ፍራንቻይዝ ማድረግ ሲሆን፣ በዋነኝነት ግን ከዚያ ያካበተውን ገንዘብ ወደ ሥራ በመቀየር ወደ ሪል ስቴት አልሚነት ቢዝነስ ተቀየረ። በትምህርት ቤቶች ያለው ችግር ይኸው ነው። የእናንተ የዘወትር ተግባር ማጥናት የሚገባችሁን አጠናቆ መጨረስ ነው። ለምሳሌ ስለ ምግብ ዝግጅት ያጠናችሁ ከሆነ በመጨረሻ የምግቡ አብሳይ ባለሙያ ትሆናላችሁ። ያጠናችሁት ግን ሕግ ከሆነ በመጨረሻ የአቃቢ ሕግ ሥራ መያዝ ትችላላችሁ። ወይም ደግሞ የተማራችሁት አውቶ ሜካኒክ ከሆነ የሜካኒክነት ሙያ ባለቤት ትሆናላችሁ። እዚህ ጋር እንደ ስህተት የሚጠቀሰው ብዙዎች የአንድ ሙያ ባለቤት ከሆኑ በኋላ ለራሳቸው ቢዝነስ ለመፍጠር ሲዘናጉና ጨርሶኑ ሲረሱት መስተዋሉ ነው። ይሁን እንጂ እነዚህ ሰዎች ሕይወታቸው ሙሉ የራሳቸው ቢዝነስ በአእምሯቸው ለመቅረጽ የሚተጉ ቢሆኑ ኖሮ በመጨረሻ ሀብታም ሰው መሆን ይችሉ ነበር። አንድ ሰው አማካኝ የገንዘብ አቅም የሚኖረው ከሆነ የራሱን ቢዝነስ የሚቀርጽበት ሁኔታ ማመቻቸት ያስፈልገዋል። የእናንተ ቢዝነስ የሚሽከረከረው በቋሚ ሀብታችሁ አምድ ዙሪያ ከሆነ በቀጥታ ከገበያችሁ አምድ ጋር ይጋጫል። ከዚህ በፊት በሰፊው እንደተመለከትነው የመጀመሪያ ቁጥር 1 ደንብ የሚገልጸው በቋሚ ሀብት በዕዳዎችና በቋሚ ሀብት ግዢ መካከል ያሉትን ልዩነቶች በሚገባ ማወቁ ላይ ነው። ሀብታም ሰው ሁሌም ትኩረት የሚያደርገው በቋሚ ሀብት አምዱ ላይ ሲሆን፣ በአንጻሩ የብዙዎች ትኩረት ግን የሚያዘነብለው በገበያ ዝርዝር መግለጫ ላይ ነው። ከዚህ የተነሳ ነው ዘወትር ከገቢ ጋር የተያያዙ ሐሳቦች የምናዳምጠው። ገቢዬን ማሳደግ እፈልጋለሁ። ገቢዬ እንዲጨምር ከመስራት ሌላ አማራጭ የለም። ተመልሼ ወደ ትምህርት ቤት በመግባት ተጨማሪ ስልጠናዎችን በመውሰድ የተሻለ ሥራ የማግኘት አጋጣሚን መፍጠር ይኖርብኛል። አሁን ከምሠራው የሥራ ሰዓት በተጨማሪ መስራት አለብኝ። ተጨማሪ ሁለተኛ ሥራ ባገኝ እመርጣለሁ የሚሉ ምኞቶችን ሁሌም የምንሰማው በአንድ አይነት አዙሪት ውስጥ የሚገኙ እንደዚህ አይነት ሐሳቦች ስሜታዊ ሊባሉ የሚችሉ ናቸው። አሁንም ቢሆን የሬይ ልምድን በተመለከተ ያስረዳዋችሁም ቢሆን የራሳችሁን ቢዝነስ ግን በአእምሯችሁ ልትፈጥሩ አልቻላችሁም። እነዚህ ሁሉ ሐሳቦች አሁንም ድረስ ትኩረት የሚያደርጉት በገቢ ላይ ሲሆን ሊጠቅሙ አይችሉም። በሐሳቦች ተጠቃሚ የሆነ ግለሰብ የገንዘብ እጥረት ችግር ውስጥ እንዳይገባ ከማድረጉም በላይ ገቢ ሊያስገኙ የሚችሉ ቋሚ ሀብቶችን ለመግዛት ያስችለዋል። በአመዛኙ ድሃና መካከለኛ ገቢ ያላቸው የመደብ ክፍሎች ብዙውን ጊዜ ግትሮችና ሌላ አዲስ አማራጭ መንገድ መኖሩ የማይታያቸው ናቸው። ይህም ማለት ለዚህ አደጋ ወይም ኪሳራ ለሚያመጣ ቢዝነስ ገንዘቤን አላወጣም ሲሉ እነዚህ ሰዎች መጀመሪያውኑ የፋይናንስ አቋም በውስጣቸው የለም ማለት ነው። ሁሌም ቢሆን ዓላማቸው የተቀጠሩበትን ሥራ ሙጭጭ አድርጎ መያዝ ነው። ጨዋታውን የሚጫወቱት በጥንቃቄ ነው። ብዙዎቻችን መኖሪያ ቤት ወይም መኪና ለመግዛት ከባንክ የብድር መጠየቂያ ደብዳቤ እንዳስገባን እገምታለሁ። በዚህ የብድር መጠየቂያ ደብዳቤ ዝርዝር ውስጥ ትኩረት የምንሰጠው ከባንክ በብድር የሚፈለገው
ጠቅላላ የገንዘብ መጠን ላይ ነው። በሌላ በኩል ባንኮቻችን ለብድር ጥያቄ የሚሰጡት በጎ ምላሽ መሰረት የሚያደርገው በብድር መጠየቂያ ሰነድ ውስጥ መደበኛ የሂሳብ አያያዝ ደረጃ ላይ ነው። ይህም ነው ተበዳሪው ግለሰብ ከባንኩ ባገኘው ብድር የቋሚ ሀብት ባለቤት የሚያደርገው። በአንድ ወቅት ከባንክ ብድር ለማግኘት ብፈልግም በባንክ ዘንድ አሳማኝ የሆነ የፋይናንስ አቅም የሚያሳይ ሁኔታ ላይ አልነበርኩም። ለዚህ መፍትሄ እንዲሆነኝ ለባንኩ ባቀረብኩት ማመልከቻ ላይ ያሉኝን ቋሚ ሀብቶች ዝርዝር መዝግቤ አካተትኩ። ከዚያም ውስጥ አንዱን የጎልፍ ክለቤን፣ የሥነ ጥበብ ስብስቦቼን፣ መጽሐፍትን፣ ቴሌቪዥንና ሌሎች የቋሚ ሀብቶቼን ሊያሳዩ የሚችሉ መረጃዎችን በዝርዝር አሰፈርኳቸው። ይሁን እንጂ የብድር ጥያቄ ተቀባይነት ለማግኘት አልቻለም። ምክንያቱም በሪል ስቴት ልማት ላይ ከመጠን በላይ ኢንቨስት ያደረኩ በመሆኑ ነበር። የባንኩ የብድር ኮሚቴ ከፍተኛ መጠን ያለውን ገንዘብ በአፓርትመንት ቤቶች ግንባታ ላይ ማውጣቴን በበጎ ዓይን አላየውም። ከዚህም በተጨማሪ ኮሚቴው ደሞዝ የማገኝበት መደበኛ ሥራ እንዳለኝ ወይም እንደሌለኝ ለማወቅ ፈልጓል። ይሁን እንጂ ስለ ጎልፍ ክለቤ ወይም ስለ የሥነ ጥበብ ስብስቦቼ ጥያቄ ለማቅረብ አልፈለጉም። ሕይወት አንዳንዴ አስቸጋሪ ይሆናል። በተለይ የሕይወት ታሪክህ ከሚፈለገው ሁኔታ ጋር ተጣጥሞ ሳይገኝ በሚቀርበት ወቅት ማለት ነው። በዚህ ጉዳይ ላይ ሁሌም ደስተኛ አይደለሁም። የሰውየው አጠቃላይ የተጣራ ሀብቱ $1 ሚሊዮን ወይም $100,000 ወይም የሆነውን ይሁን፣ አንድ ሰው ያለው አጠቃላይ የተጣራ ሀብቱ በራሱ የሰውየውን የፋይናንስ አቅም የመገንባት አቅም የለውም። በተለይ ደግሞ በፍጥነት ያሉህን ቋሚ ሀብቶች በመሸጥ ላይ ከሆንክ ማለት ነው። በሌላ በኩል ከማንኛውም ገቢህ ውስጥ ግብርም መክፈልህ አይቀርም። በዚህ ምክንያት ነው በርካቶች ገቢ እያጠራቸው ለሥራ ሲንቀሳቀሱ የተወሳሰበ የፋይናንስ ቀውስ ውስጥ ራሳቸውን ከተው የሚገኙት። በእጃቸው ላይ ያለውን ገንዘብ ለማሳደግ የራሳቸውን ቋሚ ሀብቶች ይሸጣሉ። ከዚያም በግል ሀብታቸው ዝርዝር ውስጥ ተካተው የነበሩት ቋሚ ሀብቶች ከዋጋቸው ባነሰ ዋጋ የመሸጥ አጋጣሚዎች ይፈጠራሉ። በሌላ በኩል እነዚህ ቋሚ ሀብቶች ለሽያጭ ቀርበው ከተሸጡ በኋላ ከተገኘው የሽያጭ ገቢ ላይ ግብር የመክፈል ግዴታም አለባቸው። በዚህ ምክንያት መንግሥት ከገቢው ላይ የራሱን ድርሻ በግብር መልክ ሲወስድ የቋሚ ሀብቶች ሽያጭ ገቢ ወደ ተፈለገበት ዓላማ ከመድረሱ በፊት ተቆራርጦ ያልቃል። ከብር ወጪ ሊሰራ የታሰበው ሥራም በጥያቄ ውስጥ ይገባል። ከዚህም በመነሳት ነው የተጣራ ሀብት ወይም ኔት ወርዝ ሁሌም የታሰበለትን ያህል ዋጋ አለው ተብሎ በድፍረት ለመናገር የማይቻለው። አሁን የራሳችሁን ቢዝነስ በአእምሯችሁ በመቅረጽ ሥራችሁን ጀምሩ። ዕለታዊ መደበኛ ሥራችሁን በአግባቡ እየተወጣችሁ ምንጊዜም ቢሆን ዋጋው የማይወርድ ቋሚ ሀብት መግዛት ጀምሩ። እነዚህን ቋሚ ሀብቶች ስትገዙ ምንም አይነት ዕዳ ውስጥ ላለመዘፈቅ ተጠንቀቁ። ገና ለጋ ወጣት እያለሁ ወላጅ አባቴ እንድማር በትምህርቴ ውጤታማ ስሆን አጥጋቢ ደሞዝ የሚያስገኝ ሥራን እንድሠራ ሲያበረታታኝ፣ ሀብታሙ አባቴ ግን ዘወትር ይጎተጉተኝ የነበረው ሀብትን ማሳደግ ግቤ እንዲሆን ማድረግ ነበር። የኔም ዝንባሌ ወደ ሀብታሙ አባቴ ሐሳብ ነበር። የወደድከውን ነገር ደግሞ ማግኘትህ አይቀርም። ካልወደድከው ደግሞ ብትሰበስበውም መበተኑ አይቀሬ ነው። ሪል ስቴትን ስለምወድ ለሪል ስቴት የሚሆኑ ቦታዎችን መግዛትና በእነርሱም ላይ ሕንፃ መገንባት፣ የሠራሁትንም ስመለከት መደሰት ልምዴ ሆነ። ችግር ውጣ ውረድ እንኳን ሲያጋጥመኝ ከመግዛት አላገደኝም። በእርግጥም እንደኔ አይነት አመለካከት ሪል ስቴትም ሆነ ሌላ ቢዝነስ ከሌለህ ወጪ አውጥተህ መስራት አትመኝ፣ አያዋጣምና ፈጽሞ አታድርገው። ትንንሽ አክሲዮኖችን በጣም ስወድ በተለይም ጀማሪ ኩባንያዎች ምርጫዬ ናቸው። ለዚህም ዋናው ምክንያት ደግሞ እኔ ሥራ ፈጣሪ እንጂ ኮርፖሬት ስላልሆንኩ ነው። ገና በለጋነቴ በትልልቅ ካምፓኒዎች መስራትን ስለጀመርኩ ለምሳሌ በካሊፎርኒያ የነዳጅ ድርጅት፣ በዩኤስ የመርከብ ንግድ ድርጅትና በዚሮክስ ኮርፖሬሽን እና ሌሎችም ስሰራ እንደ መዝናኛ መውሰድን ለማዳበር ረድቶኛል። እስካሁንም የማይረሳ ትዝታ አለኝ። በአሁኑ ሰዓት ግን የካምፓኒ ቅጥር ሰራተኛ ሳልሆን የራሴ ቢዝነስ አለኝ።
በተጀመሩና ስራቸው ዘመን ካስቆጠረ አክሲዮኖች ጀማሪዎች ቀልቤን ሲስቡ፣ በእነሱም መካከል ውጤቴን ማግኘት ስለተለማመድኩ ምርጫዎቼ ናቸው። አንዳንዴ እንደውም ራሴ አቋቁሜ በማኅበረሰቡ ዘንድ በማውጣት አጋሮችን በሥራው አካትታለሁ። በአዲስ አክሲዮኑ አንዳንድ ሰዎች የእኔ እምነትና አካሄድ አደጋ የበዛበትና ለክስረት የተጋለጠ እንደሆነ ቢያምኑም እውነትም ቢሆን ሥራውን እስከ ወደድነው ድረስ መውጫ መንገዱ አይጠፋብንም። ዋናው ቁም ነገር ልትሠራ ስላሰብከው ነገር ጥሩ ግንዛቤ ይኑረህ። የአክሲዮን ቢዝነስ በጀመርኩ ዓመት ከቢዝነስ ጨዋታው ልወጣ የነበረ ቢሆንም አማራጭ በመያዝ ሪል ስቴትን በማንቀሳቀሴ በቀላሉ አንሰራርቼ በጥቂት ጊዜ ሀብትን ማዳበር ችያለሁ። እዚህ ጋር ግብር አዘግይቶ መክፈል የራሱ ተጽዕኖ ሲኖረው በአጠቃላይ ለውጡ 7 ዓመታትን ወስዷል። ከዚህ ጋር ማስተዋል የሚገባህ በቢዝነስ ውስጥ መዋዠቅ አይቀሬ እንደሆነና ይህም ሂደት አንተን ሊያስደነግጥህ እንደማይገባ ነው። በዜሮክስ ተቀጥሬ በምሰራበት ዓመታት ዘወትር እተገብረው የነበረው ሀብታሙ አባቴ ያዘዘኝን ቁም ነገሮች ነበር። ሥራዬን እየከወንኩኝ የራሴን ሀብት ማዳበሩን ስቀጥል የሪል ስቴትና አክሲዮን ንግድ ደግሞ ለሀብቴ መጨመር የማይናቅ ሚናን ተጫውቷል። የሀብታሙ አባቴ ምክር የዘወትር ንግግር ገንዘብን እንደ ግብዓት መጠቀም ላይ ሲያጠነጥን፣ ስለ ገንዘብ አያያዝና አጠቃቀም ዕውቀቴ በበሰለ ጊዜ የራሴን ቢዝነስ መጀመር እንደምችል ያስረዳኝ ነበር። የሆነውም ይኸው ነው። ማንም ቢሆን የማይወደውን ሥራ መጀመር ከጥቅሙ ይልቅ ጉዳቱን መረዳት እንዳለበት መገንዘብ ሲገባው የማይፈልገውን ሥራ ይዞ ከመቀመጥ ይልቅ በኮርፖሬሽን ታቅፎ መስራት እንደ አማራጭ ቢጠቀምበት መልካም ነው እላለሁ። ሳታምንበት ሥራን መጀመር ከ10 እጅ በ9ኙ ውድቀትን እንድትጎናጸፍ ሲያደርግህ፣ ከዚህ ይልቅ ጊዜን ተቆጣጥሮ በመስራት የራስን ቢዝነስ ቆም ብለህ ለማሰብ አውለው። በሌላ አገላለጽ ሥራ ስትጀምርም ሆነ ለመጀመር ስታስብ ጊዜ ሰጥቶ ማሰብን አትዘንጋ። ጎን ለጎን ሀብትን ማዳበር ተግባርህ ይሁን። አንድ ቀን ይጠቅመሃል። $1 ባገኘህ ቁጥር ከማውጣት ይልቅ ሌላ ዶላርን የሚያስገኝ ሠራተኛህ እንደሆነ አስብ። ለዛውም እንደ ሰው ደከመኝ ሰለቸኝ የማይል የ24 ሰዓት ሠራተኛህ እንደሆነ ማሰብን አትዘንጋ። በጣም የሚገርምህ ቀጥረህ የምታሰራው ሠራተኛ በጊዜ ሂደት ሊደክም ሲችል፣ ገንዘብ ግን ከትውልድ ወደ ትውልድ ሊሸጋገር የሚችል ጠንካራ ሠራተኛህ ነው። ተቀጥረህ ስትሠራ ልክ እንደ ብዙሃኑ ሰርቶ መብላትን፣ መልበስን ዋና ግብህ ማድረግን በመተው ሀብትን ማዳበር አትተው። የገንዘብ አቅምህ በጨመረ ቁጥር ውድ ዕቃዎችን የመግዛትና የመታየት ፍላጎትህ ይጨምራል። በሀብታምና በድሆች መካከል ዋናው ልዩነት ሀብታሞች ውድ ዕቃዎችን የሚገዙት የሀብት መጠናቸው አስተማማኝ ደረጃ ላይ እንደደረሰ ካረጋገጡ በኋላ ሲሆን፣ ድሆችና መካከለኛ ገቢ ያላቸው ግን የገንዘብ አቅማቸው በጨመረ ጊዜ ወይም እንደ አጋጣሚ ሀብት እጃቸው ላይ ሲገባ ነው። ሲታዩ ሀብታም ቢመስሉም በዕዳ መዘፈቃቸው ግን አይቀሬ ነው። ብልህና አስተዋይ ሀብታሞች ሀብትን ማበልጸግን በመጀመሪያ ሲያስቀድሙ በእርሱ በሚያገኙት ትርፍም ውድና የቅንጦት ዕቃዎችን ይገዛሉ። ድሃዎችና መካከለኛ ገቢ ያላቸው ሰዎች አለማስተዋል የሚጀምረውና የሚጠናቀቀው ውድ ዕቃን ሲገዙ በላባቸው እንደሆነና ለልጆቻቸው ማስቀመጥ ከሚገባቸው ቅርስ ላይ መሆኑ ነው። እንደኔ አመለካከት ውድ ዕቃ ራሱን የቻለ ትርፍ ማስገኛና የእድገት ምንጭ ሲሆን፣ እንደ ምሳሌም ሪል ስቴትን መጥቀስ ይቻላል። በአንድ ወቅት እኔና ባለቤቴ ከራሳችን መኖሪያ ሌላ አፓርትመንት ነበረን። ከአፓርትመንቱም የሚገኘው ገቢ ማደግ በጀመረ ጊዜ ባለቤቴ ብሩን አጠራቅማ ገበያ በመሄድ ለራሷ ማርሴዲስ ገዛች። ያለምንም የጉልበትና ጊዜ መስዋዕትነት መኪናውን መግዛት የቻለችው ከቤቱ በተገኘው ትርፍ ሲሆን፣ ከቤቱ የሚገኘው ገንዘብ ወጪውን ለመሸፈን የወሰደበትን 4 ዓመት መታገስ ነበረባት። ከዚህ ሂደት መረዳት የምንችለው ሜርሴዲሱ ልክ እንደ ስጦታ ዕቃ መሆኑን ሲሆን፣ ሀብትን ማዳበር ውድ ዕቃን ከመግዛት መቅደም እንዳለበት ነው። መኪናዋን ከሌሎች መኪናዎች አብልጣ የምትወዳት ሲሆን፣ ገንዘብን በአግባቡ ማስቀደም ምን ያህል ጠቃሚ እንደሆነ አስተምሯታል። ብዙ ሰዎችን ስትመለከት በዕዳ ውስጥ ሆነው ውድና አዲስ መኪናን ሲገዙ ጊዜን ሳይወስድ ለጭንቀትና ለአእምሮ ሰላም ማጣት ከመዳረጋቸው በላይ
ጊዜው ይርዘምም ይጠር ዕዳው የውድቀት ምንጭ ይሆንባቸዋል። ጊዜህን፣ ጉልበትህን፣ ዕውቀትህንና ሀብትህን በሥራ ከለወጥከው በኋላ የራስህን ቢዝነስ ስትመሰርት ተአምራዊ ለውጥን መለማመድ ትጀምራለህ። ይህም የሀብታሞች የሀብት ምስጢር ይባላል። ምስጢሩ ምንድን ነው ብለህ ብትጠይቅ ሀብትን ለውድ ዕቃዎች ቀድመህ ከማውጣት በሀብቱ ሰርተህ በውጤቱ ውድ ዕቃን የመግዛት ጥበብ ነው። ምዕራፍ 5 አራተኛው ትምህርት የግብር ታሪክና የኮርፖሬሽኖች ሚና። ድሮ ተማሪ በነበርኩበት ወቅት መምህራችን በጣም አስደናቂ ታሪክ ይነግረን ነበር። ታሪኩ በአሁኑ ወቅት በፊልም ኢንዱስትሪው ታዋቂ አክተር እንደሆነው ኬቨን ኮስትነር አይነት ተወዳጅ ሰው ከሀብታሞች ገንዘብ በመዝረፍ ለድሆች ስለሚሰጠው ገጸ ባህሪ ሲሆን የታሪኩ ዋና ተዋናይም ሮቢን ሁድ ይባል ነበር። መምህሬ ገጸ ባህሪውን በማድነቅ እንደ ጀግና ቢያየውም ሀብታሙ አባቴ ግን ከጀግና ይልቅ እንደማይረባ ቀማኛ ወንበዴ ነበር የሚመለከተው። ሮቢን ሁድ ታሪኩን ለመላው ዓለም ትቶ ቢያልፍም እስካሁን ድረስ ተከታዮቹ በሕይወት ይኖራሉ። ሁሌም ስለ ሮቢን ሁድ ተናግረው የማይጠግቡትና የማይሰለቻቸው አድናቂዎቹ በርካታ ተከታዮችን አፍርተዋል። በመሆኑም ሰዎች የሮቢን ሁድን ተግባርና ድርጊት በማመን ለምን ሀብታሞች ከሚያገኙት ትርፍ ብዙ እንዲከፍሉ አይደረግም፣ ከዚያም ላይ ድሃዎች ገቢ እንዲያገኙ ይደረግ ሲሉ ይደመጣል። ይህ የሮቢን ሁድ አመለካከት በዋነኝነት ከሀብታም ወስዶ ለድሃ የመስጠት ሂደት ቢሆንም ድርጊቱ ድሃዎችም ሆኑ መካከለኛ ገቢ ላላቸው ራሱን የቻለ ችግር ሲፈጥር፣ በተጨማሪ መካከለኛ የገቢ ምንጭ ያላቸው በግብር ክፍያ እንዲጎዱ አድርጓል። እዚህ ጋር ያለውን እውነት ስንመለከት ግብርን በአብዛኛው ተጎድተው የሚከፍሉት ሀብታሞች ሳይሆኑ መካከለኛ ገቢ ያላቸው እንደሆኑ እንመለከታለን። በተለይ የተማሩና በሙያቸው የሚሰሩና የተሻለ ገቢ መካከለኛ ኑሮ ደረጃ ላይ የሚገኙትን ይመለከታል። ልብ በሉ፣ እነዚህ ናቸው ግብራቸውን በተዘዋዋሪ ለድሃዎች የሚከፍሉት። ከግብር ጋር በተያያዘ ወላጅ አባቴ የግብር ባለሙያና የተማረ ቢሆንም ሀብታሙ አባቴ ግን ራሱን እንደ ባለሙያ በማሰብና ግብርን የተመለከቱ ጉዳዮችን በሚገባን በኩል ጥርት አድርጎ ውበት እየሰጠው ማስረዳቱን ቀጠለ። ሀብታሙ አባቴ በእንግሊዝና በአሜሪካ ከዚህ ቀደም ቋሚ ግብር እንደሌለና አልፎ አልፎ ግን በግብር መልክ ገንዘብ ከሕዝብ ይሰበሰብ እንደነበረ ገልጾልኝ፣ ይህም በጦርነት ወቅት የሚታይና ንጉሥ ወይም ፕሬዝዳንቱ የገንዘብ መሰብሰብ ደንቡን ለሕዝቡ በይፋ ይገልጽ እንደነበረ አጫወተን። ለምሳሌ በእንግሊዝ በዚህ አይነት ሁኔታ ገንዘብ የተሰበሰበው ከ1799 እስከ 1816 ዓ.ም ሲሆን ይህም በናፖሊዮን ጦርነት ዘመን ነበር። በተመሳሳይ በአሜሪካ ደግሞ የእርስ በርስ ጦርነት ታሪክ ጋር ሲያያዝ ወቅቱም ከ1861 እስከ 1865 ዓ.ም ድረስ ነበር። ከታሪክ እንደምንረዳው አሜሪካውያን ለግብር ተቃውሞ የነበራቸው ሲሆን ለዚህም እንደ አብነት የሚጠቀሰው በእንግሊዞች ቅኝ በተያዝንበት ወቅት በሻይ ቅጠል ላይ የተጫነውን ከፍተኛ ግብርን በጸጋ ያልተቀበሉት ከመሆኑም በላይ ከዚሁ ጋር ተያይዞ በቦትሰን ወደብ የተፈጠረው ችግር ጭራሹኑ የጦርነት ሰበብ ሆኖ ከእንግሊዝ ቅኝ ግዛት እንዲወጡ በር የከፈተ ነበር። በእንግሊዝና በአሜሪካን የገቢ ግብር ታክስን ሐሳብንና ዓላማን በሕዝቡ ውስጥ እንዲሰርጽ ለማድረግ ከ50 ዓመታት በላይ ፈጅቷል። ከዚህ ታሪካዊ ገጠመኝ ተነስተን የግብርን ይዘት ስንመለከት የተለያዩ የግብር አይነቶች የተፈጠሩት በሀብታሙ ማህበረሰብ ላይ በመጫንና ድሆችንና መካከለኛ ገቢ ያላቸው የህብረተሰብ ክፍልን ለመርዳት በማሰብ ይመስላል። ይሁን እንጂ እነዚህ ተጠቃሚ የሚባሉት የህብረተሰብ ክፍሎች ይህንን ችግር ቢረዱት ግን የጉዳዩ ዋና ገፈት ቀማሽ ከሀብታሞቹ ይልቅ ተጎጂዎቹ እነሱ መሆናቸውን ሀብታሙ አባቴ ለሁለታችንም ዘርዝሮ አጫውቶናል። መንግስት የግብርን ጥቅም ቀስ በቀስ እያጣጣመ ሲመጣ በግብር ዙሪያ ያለው ፍላጎት እየጨመረ መጣ የሚለው ሀብታሙ አባቴ እኔና ወላጅ አባትህ ግብርን በተመለከተ ሰፊ ልዩነት ነው ያለን። እሱ የመንግስት ቢሮክራት፣ እኔ ደግሞ ካፒታሊስት ነኝ።
ሁለታችንም ለሥራችን ክፍያ ብናገኝም የምናገኝበት መንገድ ግን ይለያያል። ሐቅ ነው። ሀብታሙ አባቴ የሚከፍለው ሀብትን ለማብዛትና የሰው ኃይልንም የበለጠ በመቅጠር የተሻለ ሀብትን ለማፍራት ሲሆን ገንዘቡን በይበልጥ ሥራ ላይ በማዋል ሰዎችን በብዛት በቀጠረ ቁጥር ድርጅቱ በሁለት መንገድ ይስፋፋል። መንግሥት ከሆነ ግን መሥሪያ ቤቱ በተለቀና በተደራጀ መልኩ ሥራውን ሲያከናውን ለሠራተኛው የበለጠ ክብር ያስገኛል። ሀብታሙ አባቴ ቀጠል አድርጎ በሌላ መልኩ በድርጅቴ ውስጥ ለምሳሌ ጥቂት ሰዎችን በመቅጠርና ዝቅተኛ ወጪ በማውጣት የተሻለ ክብርን አገኛለሁ። በዚህ ምክንያት ነው የኔና የመንግሥት ሠራተኛው ልዩነት የተፈጠረው። መንግሥት በጠነከረ ቁጥር ግብርን በተሻለ መልኩ የማግኘት ዕድሉ እየሰፋ ይመጣል። ይህም ገቢ ለጥንካሬው መሠረት ይሆናል ሲል አስረዳን። የተማረው ወላጅ አባቴ መንግሥት ድሃዎችን መርዳት አለበት የሚል ጽኑ አቋም አለው። ከዚህ ጋር ተያይዞ ፕሬዝዳንት ጆን ኤፍ ኬኔዲን ይወደው ነበር። በተለይ ለየሰላም ጓዶች ዓላማ ያለውን አቋም ይወድለታል። ይህንንም አቋም ለማሳካት አባትና እናቴ በፒስ ኮርፕስ የሰላም ኃይል ለመሳተፍ ወደ ታዳጊ አገራት ሲጓዙ ወደ ማሌዥያ፣ ታይላንድ እና ፊሊፒንስ ሊጓዙ ችለዋል። የወላጅ አባቴ የዘወትር ጥረት በሚሰራበት ትምህርት ሚኒስቴር መስሪያ ቤት ውስጥ ከቅጥር ጋር የተያያዘ ስለሆነ ለሥራው ማስፈጸሚያ የበጀት ጭማሪንና የሰው ኃይል ቅጥርን ማሳደግ የነበረ ሲሆን ይህንንም ተግባር በተመሳሳይ መልኩ በፒስ ኮርፕስ ተሳታፊ በነበረበት ወቅት ይፈጽም ነበር። ደሞዝ የሚያገኝበት ቋሚ ሥራውም ይኸው ነበር። ዕድሜ 10 ዓመት ከሆነኝ ጊዜ ጀምሮ ለሁለት ነገሮች ትኩረት በመስጠት በውስጤ በጥያቄ መልክ ይዣቸው ነበር። አንደኛው ጉዳይ ወላጅ አባቴ ዘወትር ሀብታሞች የበለጠ ግብር መክፈል የሚገባቸውና ስግብግቦች ናቸው ብሎ የሚናገረው ሲሆን ሀብታሙ አባቴ ግን የመንግሥት ሠራተኞችን ሰነፎችና የመንግሥትን ፍላጎት ማሟላት የማይችሉ ደካሞች ናቸው በማለት ይገልጻቸው ነበር። ሁለቱም የራሳቸውን እውነት ቢናገሩም ማናቸውንም ግን ማመን ይከብዳል።